ሰላም የተከበራችሁ የኢትዮ ደብሊው ቤተሰቦች ይሄንን ያህል ትናፍቁኛላችሁ ብዬ አስቤም አላውቅም። ቪዲዮ ከሰራው ከ15 ቀናቶች በላይ አልፎኝ ነበር። በሮማን ሬንዝ ጉዳይ ነበር ቪዲዮውንም እዚህ ላይ ለመጨረሻ ጊዜ የሰራሁት እና ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል ማለት ነው። WWE እይታዎቹ ከጊዜ ወደ ጊዜ እየቀነሱ ነው። ለዚህ ምክንያት የሚሆነው ምንድነው? ለምንስ ይህ ሆነ? ማን ነው ተጠያቂው በሚለው ዙሪያ የምናወራው ነው። ታሪክ ልንሰራ በእጅ የሚቆጠሩ ሰብስክራይበሮች ብቻ ነው የቀሩን። አሁንም እናንተም ሰብስክራይብ እያደረጋችሁ የታሪኩ ተካፋይ መሆን እንዳትረሱ። እንዲሁም ቪዲዮአችን እይታ እንዲኖረው ላይክ፣ ኮሜንት ላይ ሐሳባችሁን የገለጻችሁ ለብዙሃን ተደራሽ እንድንሆን ደግሞ ሼር ማድረግ እንዳትረሱ። የትኛውንም ያላችሁን ሐሳብም ሆነ ጥያቄ ኮሜንት ላይ ማስፈር እንዳትረሱ። የWWE ተመልካቾቹ እይታው ይበልጥ እየቀነሰ ነው። ይህንን ነገር መጀመሪያም ለማወቅና ለመተንበይ ይህን ያህል የWWE ተንታኝና ጋዜጠኛ ወይንም ለሱ ቅርብ መሆን አስፈላጊ አይደለም። አንድ ሁለት ጊዜ ራሱ WWEን ተመልክታችሁ መገመት የምትችሉት ነገር ነው። መጀመሪያ መነሻው በቪንስ ሚክማን ቤተሰብ አድርጎ WWE ተቋቁሞ እስከ ዛሬ ድረስ የዘለቀበት ሁኔታ አለ። ለመጀመሪያ ጊዜ በቪንስ ሚክማን ፋሚሊ ነበር ይህ WWE የተቋቋመው። በዛ ጊዜ የነበረውን የ2015ቱን የ2008ቱን WWE ምን አይነት ገጽታና መልክ እንደነበረው ለተመለከተ ሰው አሁን ያለውን WWE ካየ ሰማይና ምድር ማይገናኝ ደረጃ ላይ ይገኛል። ይህንን ነገር እኔም አስቀድሜ ተናግሬ ነበር። WWE ከነ ESPN ከነ TKO ጋር ወደ ኔትፍሊክስም በሚወጣበት ጊዜ ድሮ የነበረውን የደጋፊውን ስሜቱን አይቶ የመተግበር ሁኔታው ላይ ትንሽ ከማድረግ ወደኋላ ያለ ይመስላል። ተመልከቱ እስቲ TKO ወደ WWE ሳይቀላቀል በፊት TKO ማለት በአጠቃላይ የስፖርት የሚባሉ ካምፓኒዎችን በአንድ ላይ አጠቃሎ የያዘ ነው። በውስጡም UFCንም ያካተተ ነው። የተለያዩ ማስታወቂያዎችን በላደር ላይ በሪንጉ ላይ ፕራይምንም ጨምሮ እያመጣ የማስታወቂያ መድረክ ሆነ WWE ከነ TKO ጋር ከተስማማ ወዲህ። በነ ቪንስ ጊዜ ግን ከተመለከታችሁ ምንም አይነት የማስታወቂያ ነገር አልተመለከትንም። በጣም ጥሩ ሁኔታ ያለው ስቶሪ ላይኖችን እንመለከት ነበር። እናም የዚህ የWWE እይታዎች በዚህ መልኩ የመቀነስ ምክንያት የተባሉት ብዙ ሐሳቦች ይነሳሉ። ነገር ግን ከዚህ ውስጥ 5 ከፍተኛ ደረጃ ይዛሉ የተባሉ ሐሳቦችን ግልጽ አድርጌ ልንገራችሁ። በአንደኛ ደረጃ በWWE ላይ ያሉት የስታሮች ሜጋ ስታር የሚባሉት በከፍተኛ ደረጃ ኦዲየንሱን አትራክት ሊያደርጉ የሚችሉ ሪስለሮች ከጊዜ ወደ ጊዜ እየቀነሱ መምጣታቸውን ልብ ብላችሁ ካያችሁ አንደኛ ናይት ራው ላይ ሮማን ሬንዝ ሪተርን በሚያደርግበት ወቅት፣ ሴዝ ሮለንስ የሆነ ስቶሪ ላይን በሚፈጥርበት ወቅት፣ ብሮክ ሌዝነር የሆነ ሾኪንግ ሪተርን በሚያደርግበት ወቅት፣ ጎልድበርግ የሆነ መልእክት በሚያስተላልፍበት ወቅት ምን አይነት የቪወር መጠን በዩቲዩብ ደረጃ ራሱ መመልከት እንችላለን እንደሚያገኙ። እነዚህ አሁን የጠቆስኩላችሁ ሌሎችም አሉ። እነ CM ፓንክ እነ ሬንዲ ኦርተን የWWE መልክና ለWWE ትልቅ ቫልዩ ያላቸው ሪስለሮች ናቸው። በእነሱ ምክንያት WWE በጣም ብዙ እይታዎችን ያገኛል። ነገር ግን በአሁኑ ወቅት እነዚህ ሪስለሮች ከጊዜ ወደ ጊዜ እየቀነሱና WWE ያቆሙም አሉ፣ እንዲሁም በWWE የማይገኙም አሉ። ጎልድበርግ በሳተርዴይ ናይት ሜን ኢቨንት ላይ ከጉንተር ጋር የመጨረሻ ፍልሚያውን በማድረግ ከWWE ለአንዴና ለመጨረሻ ጊዜ ተሰናብቷል። ጎልድበርግ ራሱን የቻለ የአንድ የWWE አካል ሆኖ የሆነ ነገር ይዞ ሄዷል። ጎልድበርግ የራሱ የነበረውን የWWE አስተዋጽኦ ከጀርባ ሆኖ ቢቀጥልም በሪስለርነት በነበረው ጊዜ ለWWE የሆነ ነገር ያመጣ የነበረውን እሱን ይዞት ሄዷል። ጎልድበርግ ሲሄድ ግን እንዲሁ ደጋፊውን አመስግኖ አልሄድም፣ ቅሬታ ነበረው። ሳተርዴይ ናይት ሜን ኢቨንት ላይ መጨረሻ ንግግሩን ባቋረጠበት ወቅት ሐሳቡ ሙሉ ሳይጨርስ ነበር የላይቭ ስትሪሙ የተቋረጠው። በዚህም በጣም
እንደተናደደና ቅሬታ እንዳቀረበ ተመልክተናል። ይህም WWE ላይ አንድ የቪወሩ ላይ ሁኔታው ላይ ኢምፓክት ያደርጋል በጎልድበርግ በኩል ላሉት ለአድናቂዎች። እንዲሁም በአሁን ሰዓት ሴዝ ሮለንስ ጉዳት ላይ ይገኛል። እሱም እንደ አንድ ትልቅ የWWE ሱፐርስታር ነው በአሁን ሰዓት። ሮማን ሬንዝ ምን አይነት ሁኔታ ላይ እንዳለ በቀጣይ በምሰራቸው ቪዲዮዎች የሚገልጽላችሁ ይሆናል። በአሁን ሰዓት ግን WWE ላይ አይገኝም። ብሮክ ሌዝነር ከስፖርቱ ዓለም ባን ተደርጎ ነበር። ነገር ግን በቅርቡ ወደ WWE ተመልሶ ከጆን ሲና ጋር ሬስል ፕሉዛ ላይ ፍልሚያ አድርጓል። ከዛም ብቅ እያለ ይጠፋል፣ ብቅ እያለ ይሄዳል። ሬንዲ ኦርተን ምን ላይ እንዳለ አናቅም፣ ግን WWE ላይ አይገኝም። ጆን ሲና ዲሴምበር 13 ላይ ከWWE ሊሰናበት በራፍ ላይ ይገኛል። ኮዲ ሮድስ እድሜኔ ወደ 50 ሳይጠጋ ወደ ሆሊውዱ ዓለም ወደ ፊልሙ መቀላቀል እፈልጋለሁ፣ ከነሱ አንድ ጥሪ ብቻ ነው የምፈልገው ሲል ተናግሯል። በእንደዚህ አይነት ሁኔታ ውስጥ ያለው WWE የነዚህን ቦታ የሚተካ አንድ ሱፐርስታር ማግኘት ለሱ በጣም ከባድ ይሆናል። በዚህም የWWE ቪወሮቹ ከጊዜ ወደ ጊዜ ይቀንሳሉ ተብሏል። ሌሎቹ ክሬቲቭ ኳሊቲ ክሬት የምታደርገው ፈጠራ የሚሰራው WWE ከጀርባ ሆኖ ሁሉ ስራዎችን የሚያቀላጥፈው ክፍል ለደጋፊው አትራክት የሚያደርግ ለኦዲየንሱ ጥሩ የሆነ ሱፐርስታሮችን ይፈልጋል። የዚህ የሱፐርስታር እጥረት እየመጣ ባለበት ወቅት ላይ እነሱ ደግሞ ክሬት በሚያደርጉበት ወቅት የደጋፊውን ስሜት በጠበቀ መልኩ ክሬት እያደረጉ አይደለም ነው የሚባለው። ከደጋፊው ፍላጎት ጋር የተጋጨ ክሬቲቪቲ አለ፣ ኳሊቲው በጣም የወረደ። ፑር ካራክተር አሁን የገለጽኩላችሁን አጠቃላይ ሪፒቲቲቭ ስቶሪ ላይን አለመኖሩ ነው። ቀጣዩ ሌላኛው ደግሞ ሪፒቲቲቭ ስቶሪ ላይን የለም። እስካሁን ስንት ነገርኳችሁ? የሱፐርስታር አለመኖር፣ የክሬቲቪቲ እጥረት፣ የፑር ካራክተሩ እና ሪፒቲቲቭ ስቶሪ ላይን አለመኖር። እስቲ ተመልከቱ። የብለድ ላይን አባላት በነበሩ ጊዜ ምን ያህል WWE እይታዎችን ያገኘ ነበር አንድ ላይ በነበረ ወቅት። ከዛም ተለያይተው ሶል ሲካዋና ሮማን ሬንዝ ባረጉት ፍልሚያ ላይ ራሱ ምን ያህል እይታ ያገኘ ነበር WWE ወደ ኔትፍሊክስ በመጣና የኡላፍ አላም ፍልሚያ በተደረገ ወቅት። አሁን እዚህ ስክሪኑ ላይ መመልከት ትችላላችሁ። WWE በዚህ ባለፈው ወር ላይ በተደረገ የራንኪንግ ላይ እንደ USA ቲቪ ሾው 8ኛ ደረጃ ላይ መቀመጥ ችሏል። 8ኛ ደረጃ። በዛን ጊዜ ግን ወደ ኔትፍሊክስ በመጣ ሰዓት 4ኛ ደረጃ ላይ ነበር። ከዛም የተለዋወጠ 3ኛ ላይ መውጣት ችሎ ነበር። በዚህኛው ምስል ደግሞ WWE በኦክቶበር ወር 8ኛ እና በአጠቃላይ የ300,000 እይታዎችን ውድቀት ወይም ውርደት አሳይቷል። እንዲሁም በአንደኛው በኩል ከተመለከታችሁት ምንም አይነት ራንኪንግ ውስጥ ኖት ሊስትድ ነው የሚለው፣ ምንም አይነት ራንኪንግ ውስጥ አልገባም። በዚህ በኩል 8ኛ ደረጃ ነው። ዋች አወሩም በምትመለከቱት መልኩ በጣም ቀንሷል። እና እነዚህን የነገርኳቸውን ምክንያቶች መሰረት በማድረግ ለዚህ ደርሷል ማለት ነው WWE። ሲቀጥል ከነ ኔትፍሊክስ ጋር ሲፈራረም አንድ ያቀዱት ግብ አላቸው። እሱም 5 ቢሊዮን ነበር እቅዳቸው። በዚህም የቲኬት ዋጋውንም ልክ እንደ እግር ኳስ ላይ እንደምናያቸው ስቴዲየሞች WWE ከፍተኛ አድርጎታል። በዚህም ለደጋፊዎቹ ወደ ሪንግ ውስጥ ገብቶ ለመመልከት ራሱ ከሚታሰበው በላይ ሆኗል የቲኬት ዋጋው። እነዚህ ሁሉ ተደራርቦ WWE እይታውን ከእለት ወደ እለት እንዲቀንስ አድርገውታል። እነዚህ ሁኔታዎች አሁን ባሉበት የWWE ወደፊት እጣ ፋንታው ምን ሊሆን ይችላል? WWE በአሁን ሰዓት ላይ እነዚህን ሁኔታዎች ሊያስተካክል ከቻለ በቀጣይ የተሻለ እይታ ሊያገኝ ይችላል ብዬ አስባለሁ። አንደኛ አሁን WWE ባለበት ሁኔታ ላይ አዳዲስ ሱፐርስታሮች ለምሳሌ እንደ ኦባ ፌሚ ያሉ በአሁን ሰዓት ላይ በሪስሊንጉ አንዱ አሁን ለምሳሌ ጆን ሲና ሪታየር በሚያደርግበት ወቅት ኦባ ፌሚንግ ታመጣዋለህ። ይህ ማለት ጆን ሲናን ኦባ ፌሚ ይተካዋል ማለት ሳይሆን ትንሽ ዝቅታ ቢኖርም በጥሩ ሁኔታ ኦባ ፌሚ እንደ ሮማን ሬንዝ አይነት ስቶሪ ላይን ምናምን ደስ የሚል ስቶሪ ላይን ሊያስመለክት ከቻለ የሆነ ያህል ከቨር ያደርጋል።
በዛም እንደዛ ያሉት አሁን ለምሳሌ በዚህ ሰዓት አንገብጋቢ ሰዓት ላይ ዲን ኤምብሮዝ ወደ WWE ሪተርን ቢያደርጉት ቢመልሱት ምን እንደሚፈጠር ሁላችንም የምናውቀው ጉዳይ ነው። እና WWE የትኬት ዋጋው ላይ ቅናሽ ካረገ የሪፒቲቲቭ ስቶሪ ላይኖችን እንደዚህ አጫጭር እንደ ዴሚየን ፕሪስት እና አሊስተር ብላክ ምናምን ሳይሆን ተለቅ ያሉ ስቶሪ ላይኖችን ከሰራ እነዚህ ፑር ካራክተሮችን ዞር አድርጎ ለደጋፊው ጥሩና ተመልካች ሳቢ የሆኑትን ቢያደርግ የተሻለ እይታ ይኖረዋል ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? የWWE ቀጣይ ዕጣ ፈንታው ምን ይሆን? ለዛሬ የነበረን ቪዲዮ በዚህ ጉዳይ ላይ ያወራንበት ይህንን ይመስል ነበር። ሰብስክራይብ ያደርጋችሁ ጉዞ ወደ 1000 እላችኋለሁ። በWWE ዙሪያ ላይ ያላችሁን ሐሳብ ይህንን ቪዲዮ የተመለከታችሁት ሁላችሁም ማስቀመጣችሁን እንዳትረሱ ኮሜንት ላይ። በቀጣይ ቪዲዮ በሌላ ሐሳብ እስከምንገናኝ መልካም ጊዜ